እስራኤል በተለምዶ የአይሁዳውያን ግዛት መንግስት እየተባለች ትጠራለች። በምዕራብ እስያ ውስጥ የምትገኝ ሲሆን ጠቅላላ የቆዳ ስፋቷ 20770 ስኩዌር ኪሎ ሜትር ነው። የአምላክ መወለጃ ስፍራ የሆነችው ኢየሩሳሌም ዋና ከተማዋ ስትሆን ብሔራዊ ቋንቋዋም ዕብራይስጥ ነው። መገበያያ ገንዘቧ ደግሞ ሸቂል ወይም ሸቀል ይባላል። ሀገሪቱ ከሶሪያ፣ ከሊባኖስ፣ ከጆርዳንና ከግብጽ ጋር የጉርብትና ድንበሮችን ትጋራለች። የሜዲትራኒያን ባህር በእስራኤል ምዕራባዊ አቅጣጫ ይፈሳል። የሀገሬው ተወላጅ ወይም ነዋሪዎች ኢዝራኤል እያሉ ሀገራቸውን ይጠራሉ። እስራኤል በቆዳ ስፋት ትንሹ ሀገር ብትመስልም ግዙፍ የዓለም ሀገራትን የሚያንቀጠቀጥ ኃይልን የተላበሰች የብዙ ባህልና ሃይማኖት መገለጫ ሀገር ናት። በአስደናቂ የጦር ኃይል አቅም፣ በቴክኖሎጂ ውጤቶች፣ በቱሪስት መስህቦች፣ በጥንታዊና ታሪካዊ ቅርሶች፣ በአርኮሎጂ ስፍራዎችና መጽሐፈ ቅዱስ ላይ በሰፈሩት የተቀደሱ ቦታዎች ትታወቃለች። ውድ የቻናላችን አድማጭና ተመልካቾቻችን በዛሬው ዝግጅታችን ወደ እስራኤል በማቅናት የሀገሪቱን ታሪክ፣ ባህል፣ ስለ አይሁዳውያን ህዝቦች አኗኗርና ስርዓት፣ የፖለቲካ ተጽዕኖ፣ ዓለም አቀፍ ተሰሚነት፣ ስለ አይሁድ ሃይማኖት እምነት፣ ስለ አስፈሪው የሞሳድ የስለላ ድርጅት፣ የቱሪስት መስህቦችና የባህር ዳርቻዎች፣ ስለ እስራኤልና አረቦች ውዝግብ የፈጠራ ስራዎችን፣ አስደናቂ የጦርና የቴክኖሎጂ ውጤቶችን፣ የጦርነት ድሎችን፣ ኢኮኖሚያዊ አቅምንና ሌሎች ማህበራዊ ጉዳዮችን እናስቃኛችኋለን። እስራኤል በመካከለኛው ምስራቅ ውስጥ ከሚገኙ ሀገራት መካከል ታላቅ የፖለቲካ ተጽዕኖና ፈርጣማ የጦር አቅም፣ በተለይም በአቅራቢያዋ ከሚገኙት ጎረቤት ሀገራት ጋር ስትነጻጸር ግዙፍ የኢኮኖሚ አቅምን በመገንባት ዜጎቿ በከፍተኛ የኑሮ ደረጃ ላይ የሚገኙ ናቸው። ሀገሪቱ ከፍተኛ የቴክኖሎጂ ድርጅቶችን በተለያዩ ሀገራት ከመገንባቷ ባለፈ በአሜሪካ ብቻ ከ3000 በላይ የቴክኖሎጂ ተቋማት አሏት። በእነዚህ ድርጅቶችና ዘመናዊ ኩባንያዎች ከሚገኙት የቴክኖሎጂ ውጤቶች መካከልም የእጅ ስልኮች አምራች፣ የድምጽ መላላኪያ ረቂቅ መሳሪያዎች፣ የኮምፒውተር ቫይረስ መከላከያ ሶፍትዌሮች፣ የፔንታኒየም ማይክሮቺፕሶችና የዊንዶ ኤንቲ ስርዓቶችን በማዘጋጀት ለዓለም አቀፍ ገበያ በማቅረብ ዝናን አትርፈዋል። እስራኤል በዓለማችን የአልማዝ ፈርጦችን ወይም እንቁዎችን በመሞረድና በማለስለስ ዋነኛ የዳይመንድ መገበያያ ማዕከል በመሆን ዳይመንዶችን በማስጌጥ በኤግዚቢሽን በማሳየትና ለዓለም አቀፍ ገበያ በማቅረብ ከፍተኛ እውቅናና ማረጋገጫን አግኝታለች። ይህች ታሪካዊት ሀገር ከ5 አህጉራትና ከ100 ሀገራት የተሰባሰቡ ዜጎችን፣ ስደተኞችን በመያዝና በምድሯ በማኖር በዓለም የመጀመሪያው ሀገር የሆነች ሲሆን ይህ ታላቅ ተግባርም እስራኤል የብዙ ቋንቋዎች፣ ባህሎች፣ ሃይማኖቶችና የአኗኗር ስርዓቶችን ይዛ ህብረ ብሔራዊ ሀገር እንድትሆን አስችሏታል። የእስራኤል ይፋዊ የሥራ ቋንቋዎች ዕብራይስጥኛና አረበኛ ናቸው። ሊቃውንቶቹ ማንኛውም ቋንቋ ይወለዳል ያድጋልና ተናጋሪ ካጣ ደግሞ ይሞታል ያሉትን ህግ ዕብራይስጥኛ ሽሮታል። ምክንያቱም ይህ ቋንቋ ለበርካታ ዘመናት ሳይነገርና ተረስቶ ቆይቶ ከእስራኤል ዳግም ሀገር ከመሆን ጋር አብሮ የተፈጠረና ዳግም የተወለደ ቋንቋ ነው። እነሆ በ21ኛው ክፍለ ዘመን ዕብራይስጥኛ ከሞተበት ዳግም እንደ አልዓዛር ነፍስ ዘርቶ የሀገሪቱ ብሔራዊ ክብርና ዜጎች በኩራት የሚናገሩት ቋንቋ ለመሆን በቅቷል። የእስራኤል የታሪክ እውነታዎችና የቀድሞ ዳራዎች እጅግ አስገራሚ መልኮች ይበዛባቸዋል። እስራኤል በታላቁ መጽሐፍ ቅዱስ በብሉይ ኪዳንና አዲስ ኪዳን ያሉት የፈጣሪና የነቢያት የሰው ልጆች ተግባራት የተከናወኑባትና ፈጣሪ ለሰው ልጆች 10ቱን ትእዛዛት የሰጠባት ምድር ናት። በተለይ ላለፉት 3000 ዓመታት በዓለም ታሪክ አንድ መጠሪያ ምድር፣ እምነትና ቋንቋ ይዘው የኖሩ ብቸኛ ህዝቦች እስራኤላውያን ናቸው። ጥንታውያኑ እስራኤላውያን በዘመኑ ጉልበተኞች በነበሩት በሮማውያን ግፍና መከራ ደርሶባቸው የንጉሳቸው ጠቢቡ ሰሎሞን ቤተ መቅደሳቸው ፈርሶ ከምድራቸው እንዲወጡ ተደርገው ነበር። የእስራኤል ህዝቦች ለበርካታ ዘመናት ከገዛ ምድራቸው ተሰደው በተለያዩ ሀገራት እንደ አሸዋ ተበትነው ኖረዋል። ከ1870 ዘመን ጀምሮ የእስራኤል አይሁዳዊ ሀገርን ለመመስረት ንቅናቄ ተደርጎ ነበር። እስራኤላውያን ወደ ቀደመው ወደ አባቶቻቸው አብርሃምና ያዕቆብ ቅድስት ምድራቸው ለመመለስ ሲሉ ውድ ዋጋ ከፍለዋል። በስደት የነበሩት ጥቂትና ቆራጥ አይሁዳውያን በእንግሊዝ ሞግዚትነት በተያዘውና ፍልስጤማውያን በሚኖሩበት ምድራቸው ላይ ለመመለስ በጽናት ታግለዋል። ይህ የአይሁዳዊ ሀገርን የመመስረት ዓላማ በዚያን ዘመን የእስራኤል ምድርን በቁጥጥር ስር ባደረጉትና ሞግዚቱ ነው ሲያስተዳድሩ በነበሩት እንግሊዞች ዘንድ ድጋፍ በማግኘቱ በ1917
የባልፎር አዋጅ ተደንግጎ በ1922 በሊግ ኦፍ ኔሽን ዕውቅና ተሰጥቶት ነበር። በ1947 ዘመን የተባበሩት መንግስታት ድርጅት በእንግሊዞች የተያዘውን ምድር ለእስራኤላውያን፣ ለፍልስጤማውያንና ለአረቦች ከፋፍሎ የመስጠት ሐሳብን አጸደቀ። ይህ አዋጅ ብዙም ሳይቆይ የእስራኤላውያን የዘመናት ህልምና የትግል ጽናት እንደ አውሮፓውያን አቆጣጠር በግንቦት 14 1948 ዘመን እውን ሆነ። የተባበሩት መንግስታት ድርጅት እስራኤል ራሷን የቻለች ሉዓላዊና ነፃ ሀገር ሆና መመስረቷን የሚገልጽ አዋጅን ለመላው የዓለም ህዝብ አበሰረ። ይህ የእስራኤል ሀገር የመሆን ዜና የዓለም ህዝብን በሁለት ጎራ የከፈለ ሲሆን በተለይ ለእንግሊዝና ለምዕራባውያን የዘመናት ሸክምን ያቀለለ ቢሆንም ለፍልስጤማውያንና ለአረብ ሀገሮች ደግሞ የመርዶ አዋጅ ሆኖ ነበር። ለእስራኤል ሀገር ሆኖ መመስረት በጽኑ ከታገሉት ሰዎች መካከል የእስራኤል አባቶች የሚል የተወዳጅነት ስያሜን የተጎናጸፉት ሙሴ ዳያንና ዴቪድ ቤንጉሪያን በዋናነት ይጠቀሳሉ። ግንቦት 14 ቀን 1948 የእስራኤል የመጀመሪያው ጠቅላይ ሚኒስትር ሆነው የተሾሙት ዴቪድ ቤንጉሪያን የተባበሩት መንግስታት ያጸደቀውን የእስራኤልን የሀገርነት ምስረታና የዕውቅና አዋጅ ያረፈበትን ደብዳቤ በደስታ ሲቃ ውስጥ ሆነው በተለያዩ መገናኛ ብዙሃን የቀጥታ ስርጭት ላይ ለህዝባቸውና ለመላው ዓለም በእንባ በሰሩ። እስራኤላውያን የዘመናት ጥያቄያቸው መልስ ባገኘበት በዚህች ዕለት ምድራቸውን በደስታ ጩኸትና ለቅሶ አደባለቁት። በፌሽታና በፈንጠዣ እየተቃቀፉ በእንባ ታጠቡ። የእስራኤል ከተሞች ጩኸትና ብሔራዊ መዝሙሮች ደመቁ። በርካቶች ራሳቸውን እየሳቱ የሆስፒታል ደጆችን ሞሉ። ከጨቃኙ አዶልፍ ሂትለር የግድያ ሰይፍ በተአምር የተረፉት ህዝቦች ይህችን ታሪካዊ ቀንን ለማየት በመታደላቸው ለፈጣሪ ምስጋናቸውን እያቀረቡ የእስራኤልን ሰንደቅ ዓላማ ለብሰው በእንባ ዶፍ ታጠቡ። ዳሩ ግን ይህ የእስራኤል ደስታና ሆታ ባለበት መንፈስ መዝለቅ የቻለው ለተወሰኑ ጊዜያት ብቻ ነበር። የእስራኤልን እንደ ሀገር መመስረት የእግር እሳት ሆኖባቸው በጽኑ የተቃወሙት ግብፅ፣ ጆርዳን፣ ሊባኖስ፣ ሶሪያና ኢራቅ ጦራቸውን አደራጅተው እስራኤልን ወረሩ። ይህ አስደንጋጭ ሁነትም የአረብ እስራኤል ጦርነት እየተባለ ይጠራል። በዚህ ጦርነት ሳቢያም ዌስት ባንክ በጆርዳንና የጋዛ ሰርጥ ደግሞ በግብፅ ተያዙ። በወቅቱ በተባበሩት መንግስታት ድርጅት አሸማጋይነት የሀገራቱ የሰላም ስምምነት ላይ ደረሱ። ከዚህ የሰላም ስምምነት በኋላም የእስራኤል መንግስት በ1950 ማንኛውም አይሁድ የመምጣትና ወደ ምድሩ የመመለስ መብት አለው፣ የእስራኤል ዋና ከተማ ደግሞ ኢየሩሳሌም ናት የሚሉትን ሁለት ታላላቅ አዋጆችንና ህጎችን አጸደቀ። እስራኤል እንደ ሀገር ከተመሰረተች ከ1948 ዘመን አንስቶ ባሉት ተከታታይ ዓመታት ከጎረቤቶቿ ጋር በርካታ ጦርነቶችን አድርጋለች። በተለይ በብዙዎች ዘንድ የስድስቱ ቀናት ጦርነት እየተባለ የሚታወቀው በግብፅ በሶሪያና በጆርዳን አብሮነትና በእስራኤል ብቸኝነት በ1967 የተካሄደው ጦርነትና በእስራኤል ድል አድራጊነት የተጠናቀቀው አስገራሚው ጀብድ ይጠቀሳል። ይህ ጦርነት ለእስራኤል ድልን ብቻ ሳይሆን በቀደሙት ጊዜያት በሀገራቱ ተይዘው የቆዩትን ዌስት ባንክን፣ ጋዛ ሰርጥን፣ የጎላን ተራራዎችና ሲናይ በረሃን በእስራኤል ጦር እንዲያዝና የራሷ ግዛቶች አድርጋ እንድትይዛቸው ያደረገ ክስተት ነበር። ይህ አንዲት ሀገር ለብቻዋ ሶስት ሀገራትን በጦርነት ያሸነፈችበት ጀብድ ለአሸናፊዋ ሀገር እስራኤል ክብርንና ተፈሪነትን ሲያበረክት፣ ለተሸናፊዎቹ የአረብ ሀገራት ደግሞ የውርደት ካባን አልብሶ አልፏል። ዮም ኪፐር የተባለውና በ1973 ዘመን ግብፅና ሶሪያ በእስራኤል ላይ በአየር ጥቃት የጀመሩት ጦርነት ለ2 ሳምንታት ከተካሄደ በኋላ በተባበሩት መንግስታት ጣልቃ ገብነት እንዲቋጭ ተደርጓል። በ1977 ዘመን በግብፁ ፕሬዝዳንት አንዋር ሳዳትና በእስራኤሉ ጠቅላይ ሚኒስትር ሜናኬም ቢጊን መካከል የሰላም ንግግር የተደረገ ሲሆን በ1978 በአሜሪካው ፕሬዝዳንት ጃሚ ካርተር አደራዳሪነት የሁለቱ ሀገራት የካምፕ ዴቪድ የሰላም ስምምነት ላይ በመድረሳቸው የሁለቱም ሀገራት መሪዎች በጋራ የዓለም የሰላም ኖቤል ሽልማትን ተቀብለዋል። ግብፅና እስራኤል በ1979 የዲፕሎማሲ ግንኙነትን ለመመስረት እስራኤል በግብፁ የንግድ መተላለፊያ በሲዩዝ ካናል ላይ እንድትጠቀምና የእስራኤል ጦር ደግሞ የግብፅን ሲናይ በረሃን ምድርን ለቆ እንዲወጣ የሚያስችል ስምምነት ላይ መድረስ የቻሉ ሲሆን በዚህ ወቅት ከአረብ ሊግ አባልነት የወጣችው ግብፅ ፕሬዝዳንቷ አንዋር ሳዳትን በግድያ አጥታ ነበር። የእስራኤል ህዝቦች ከነዚህ በርካታ የጦርነት ታሪኮች በመነሳት በጠላት ሀገሮች መከበባቸው
ሊረዱ ችለዋል። በዚህ ምክንያት የሀገሪቱ ዜጎች ሁሉም የሚታወቁበትንና በሰላም ለመኖር ከፈለክ ሁሌም ለጦርነት ዝግጁ ሁን የሚለውን መመሪያ ይተገብራሉ። የእስራኤል ህዝቦች ሀገራቸውን በሁለንተናዊ መንገድ ለማሳደግ በርካታ ስራዎችን አከናውነዋል። እስራኤል በኢኮኖሚ፣ በጦር ኃይልና መሳሪያዎች ቴክኖሎጂ፣ በግብርና፣ በቱሪዝም፣ ባህል፣ በፖለቲካ መስክ፣ በሀገራት ግንኙነትና በበርካታ ጉዳዮች ላይ አበክረው በመስራት ታላቅ ተጽዕኖን መፍጠር የቻለች ሀገር ሆናለች። በተለይ ሀገሪቱ በዘመናዊ መልኩ የረቀቁ የጦር መሳሪያዎችን በማምረትና ዜጎቿ ጦርነቶች በተጋረጠባቸው ጊዜ ለሀገራቸው ዘብ ሆኖ በመቆም ዳር ድንበርና ህዝባቸውን ይጠብቁ ዘንድ ሁሉም እስራኤላውያን በማናቸውም ትምህርት ቤቶች የጦር ሳይንስ ትምህርትና ስልጠናን እንደ መደበኛ ትምህርቶች እንዲወስዱ ይደረጋል። በነገራችን ላይ ከዚሁ ጋር በተያያዘ በዓለም ላይ ሴቶች የውትድርና ስልጠና ትምህርትና መስፈርቶችን እንዲያሟሉ ግዴታ ያደረገች ብቸኛ ሀገር እስራኤል ናት። ለበርካታ ዘመናት ከአረቦችና ከፍልስጤማውያን ጋር በተለይ በመሬት ይገባኛል ጥያቄ ሳቢያ በርካታ ጦርነትና ግጭቶች ውስጥ የገባቸው እስራኤል በአሁኑ ጊዜ 90% የሚሆነው ምድሯ በእርሷ ሀገረ መንግስት ባለቤትነት ስር የሚተዳደር ሲሆን ቀሪው ምድር ደግሞ ለበርካታ ዓመታት ከሀገሪቱ ጋር ውዝግብ ውስጥ የሚገኙት የፍልስጤማውያን መኖሪያ ነው። በተለይ እንደ አውሮፓውያን አቆጣጠር በ1987 ዘመን ኢንቲፋዳ የተባለው የፍልስጤማውያን አመጽና የአጥፍቶ ጠፊ የሽብር ጥቃቶች በጋዛና በዌስት ባንክ ተባብሰው በመቀጠላቸው ከእስራኤላውያን ጋር ከፍተኛ ግጭት ተከናውኗል። ይህ የእስራኤል የፍልስጤምና የሊባኖስ ሀገራት ግጭቶችና ጦርነቶች ዛሬም ብዙሃንን ለሞትና ለስደት እየዳረገ ይገኛል። ከእስራኤል የሳይንስ ሊቃውንት መካከል ስማቸው በቀዳሚነት የሚጠቀሱት ሁለቱ የፊዚክስ ጠቢባንና ዓለምን የለወጡ ታላቅ የሳይንስ ግኝቶችን ያበረከቱት ሰር አይዛክ ኒውተንና አልበርት አንስታይን ይጠቀሳሉ። የኒውክሌር ቦምብ መስሪያ ቀመሮችን ያገኘውና የኖቤል ሽልማት የተበረከተለት አልበርት አንስታይን በ1952 ዘመን የትውልድ ሀገሩ የእስራኤል ጠቅላይ ሚኒስትር እንዲሆን ጥያቄ ቢቀርብለትም ይህንን የመሪነት ግብዣን እንደማይቀበል በትህትና አሳውቋል። ሀገሪቱ ዲሞክራሲያዊና ሰብአዊ መብቶች በእጅጉ ይከበራሉ። በሀገሪቱ የሚኖሩት አይሁዳውያን፣ አረቦችና የበርካታ ሀገራት ዜጎች ወይም ስደተኞች በህግ የተደነገጉላቸው መብቶችና ነፃነቶች የተረጋገጡላቸው ሲሆን ሐሳብን በነፃነት ከመግለጽ መብቶች አንዱ ሆኖ የሚያስገርመው ደግሞ በመካከለኛው ምስራቅ የሚገኙ አረብ ሀገራት ለዜጎቻቸው ከሚሰጡት መብት በላቀ መልኩ በእስራኤል ውስጥ የሚኖሩ አረቦች ወይም ተወላጆች ነፃና በራሳቸው የሚተዳደሩ የግል ፕሬሶችን የመጠቀም የሚያዘጋጇቸውን የህትመት ውጤቶች አሳትመው ያሰራጫሉ። በሀገሪቱ ውስጥ በግል ወይም በመንግስት ስር የሚተዳደሩ በአረበኛና በተለያዩ ቋንቋዎች መረጃዎችን የሚያስተላልፉ በርካታ የኤሌክትሮኒክስና የማህበራዊ ሚዲያ ተቋማትና ድርጅቶች ይገኛሉ። በተጨማሪም ሀገሪቱ ስሟን አስገራሚ ጉዳዮች ከሚያስነሱት መካከል እስራኤል በዓለማችን ላይ በርካታ መጻሕፍት የሚታተሙባት፣ በርካታ ሙዚየሞችና የተለያዩ የሙዚቃ ኦርኬስትራ ቡድኖች የሚገኙባት ቀዳሚ ምድር ናት። በእስራኤል አየር ክልል ውስጥ ከ200 በላይ ዝርያ ያላቸውና ከ500 ሚሊዮን በላይ የሚገመቱ አዕዋፋት ይበራሉ። እነዚህ የወፍ ዝርያዎች በተለይ ከኤዥያ፣ ከአፍሪካና ከአውሮፓ የሚሰደዱ ናቸው። በሀገሪቱ በየዓመቱ ከ1000 በላይ ደብዳቤዎች በሀገሪቱ ዋና ዋና ከተሞች ላይ የሚደርሱ ሲሆን ይሄ ተግባር እስራኤል ለፈጣሪ የቀረበችና መልእክት አድራሽ እንደሆነች ስለሚታመን ነው። የሀገሪቱን ዜጎች ዓመታዊ የነፍስ ወከፍ ገቢን ካሳደጉት ምርቶች መካከል በዓለም ቀዳሚ የሆነችበት በተለይ የብርቱካን የፍራፍሬና የአትክልት አቅራቢ መሆኗ ነው። በእስራኤል ተወዳጅ ከሆኑት ምግቦች አይነት መካከል ኮሸር ወይም ካሽሩት የተሰኘው የህዝብ ብሔራዊ ምግብ ነው። ይህ በቀጭኔ ስጋና በወተት የሚዘጋጀው ምግብ ከ40 በላይ በሆኑ ጣዕሞች ተዘጋጅቶ ይቀርባል። በ1948 እንደ ሀገር እውቅና አግኝታ ስትመሰረት በረሃማና ለሰው ልጆች ኑሮ የማይመች ምድርን ነበር። ዳሩ ግን እስራኤል ሀገር ሆና እንድትመሰረት ታላቅ አስተዋጽኦ ላበረከቱ ልጆቿ ምስጋና ይሁንና ለሀገራቸው የሚበጀውን እድገትና የለውጥ ጎዳና በመቀየስ ተቀናጅተው በመስራት ያን በረሃ ምድር ወደ አረንጓዴ ለምለም ምድርነት በመቀየር ለዓለም ህዝብ ጠንክሮ የመስራት ጽናትን አሳይተዋል። እስራኤል በዘመናችን በእርሻ፣ በግብርና፣ በመስኖና በውሃ ጠለፋ ወይም በውሃ ቴክኖሎጂ ዘርፍ የሚቀድማት አንድም ሀገር የለም። ሀገሪቱ 50% የሚሆነውን የመስኖ ውሃን የምታገኘው ያገለገለ ውሃን እንደገና አክሞ በመጠቀም ነው። እንዲሁም 85% የሀገሪቱን የውሃ ፍላጎት ጠጣር ከሆኑ ተረፈ ምርቶችን በማከምና ወደ ንጹህ ውሃነት በመቀየር ነው። ይህ ታላቅ አካባቢያዊ ዘዴ ውሃን የማከብ ተግባርም እስራኤል በዓለም ከሚገኙ ሀገራት መካከል ከብክለት ንጹህ ምድር ያላት ሀገር እንድትሆን አስችሏታል።
በእስራኤል በበርካታ ህዝብ ዘንድ ለህፃናት ከሚሰጡ ታዋቂ መጠሪያዎች መካከል ኖአም የሚለው መጠሪያ ስም ቀዳሚ ነው። ይህ ኖአም የሚለው መጠሪያ ለሁለቱም ጾታዎች የሚያገለግል ሲሆን ለሴቶች ክብርት፣ ጨዋ ወይም ጸባየ ሰናይ የሚለውን እንዲሁም ለወንዶች ደግሞ ክቡር፣ ወዳጅ ወይም መኳንንት የሚሉትን ትርጓሜዎች ይይዛል። በእስራኤል ሌላው የበርካታ ሰዎች መጠሪያ ስም የሆነው ደግሞ በእስልምና ትልቅ ስፍራ የሚሰጣቸው ነብዩ መሐመድ የሚለው ስም ነው። በአካባቢ ጥበቃ ረገድ እስራኤል በ21ኛው ክፍለ ዘመን በምድራችን ላይ በርካታ ዛፎችንና እጽዋቶችን ከተከሉትና መሬታቸውን በእጅጉ ለም ካደረጉት ሀገራት ተርታ በቀዳሚነት ትመራለች። ሀገሪቱ ሞቢልዬ ከተባለው ታዋቂ የኮምፒውተር ቺፕስ፣ ካሜራና በራስ አገዝ ቴክኖሎጂ ራሳቸውን የሚዘውሩ መኪኖችን አምራች ከሆነው ግዙፍ ተቋም ጀምሮ በሕክምና፣ በትምህርት፣ በሳይንስ፣ በግብርና፣ በቴክኖሎጂ፣ በመሰረተ ልማት፣ በትምህርት፣ በትራንስፖርት፣ በምህንድስናና በሌሎችም መስኮች ላይ የሚያገለግሉ ፈጠራዎችን ለዓለም ሕዝብ አበርክታለች። ከነዚህም መካከል የኮምፒውተር ሶፍትዌር ቴክኖሎጂ፣ ዋዜ ወይም የቦታዎች መገኛ ካርታ፣ ሚሳኤሎችን በአየር ላይ የሚያወድም አይረን ዶም፣ ዩኤስቢ ፍላሽ ድራይቭ፣ በኢንዶስኮፒ ምርመራ በሰውነት ውስጥ እንዲገባ የሚደረግ ካሜራና መብራት ያለው ከሺህ በላይ የውስጥ አካላትን ሁኔታ በመቅረጽ ምስሎችን የሚያስተላልፍ ፒልካም የተሰኘ መሳሪያም፣ ለእጽዋት ውሃን በኔትወርክ የማዳረስ የመስኖ ሳይንስ ወይም ድሪፕ ኢሪጌሽን፣ ጸጉር ከመፈጠሪያ የማስወገጃ መሳሪያ፣ በተለይ ባንዴጅ እና ሌሎች በርካታ ነገሮችም ይጠቀሳሉ። በተጨማሪም ጄሊ ወይም ጄሊፊሽ ከተሰኘው የአሳ ዘር የሚወጣውን ገዳይ መርዝ ማርከሻ የሆነውን ሬፔል መድኃኒት የተቀመሙ በእስራኤል ሳይንስ ጠቢባን ነው። እኒህ ከብዙ በትንሹ ነው። እስራኤል በዓለም አቀፍ ደረጃ ተጽዕኖ ፈጣሪ የሆኑ ስራ ፈጣሪዎች፣ ደራሲያን፣ ሳይንቲስቶች፣ የሀገር መሪዎች፣ አርቲስቶች፣ የኮምፒውተርና የቴክኖሎጂ ባለሙያዎች፣ ሀብታሞች፣ ኢንቨስተሮችና በሌሎች ዘርፎችም ስኬትና ክብርን የተቀናጁ በርካታ ትውልዶች የተፈጠሩባት ሀገር ናት። ዓለም አቀፍ የፊልም ባለሙያና ሞዴል የሆነችው ጋልጋዶት በእስራኤል በአረቦችና በፍልስጤማውያን ዙሪያ ታሪክ የጻፈው ደራሲ ዴቪድ ግሮስማን፣ የሲኢኦ ድርጅት መስራች አዳም ኑማን፣ ዓለም አቀፍ የምግብ አሰራር ፈጠራ ባለሙያ ሼፍ ማይክል ሶሎሞኒ፣ ታዋቂዋ የፊልም ጸሐፊ ተዋናይትና ዳይሬክተር በተለይ በብላክ ስዋንና ስታር ዋርስ በተሰኙት ፊልሞች ዝናን ያገኘችው ናታሊ፣ የሞቢልዬ ድርጅት መስራችና የሥራ ፈጣሪው አሞን ሻውሃ፣ የቴክኖሎጂ ባለሙያውና የቪዲዮ ማጋሪያ ፕላትፎርምን የፈለሰፈው ዚቭ ኢብራሂም፣ ኢንጂነር፣ የቴክኖሎጂ ባለሙያና ለሚኮንዳክተር መፈልሰፍ ታላቅ አስተዋጽኦን ያበረከተው አሃሮን፣ የጄኔቲክስ እና የጄኖሚክስ ሳይንቲስት ኦሮን ያኮቢና በእስራኤል ሀያል ሀገርነት ላይ ደማቅ አሻራቸውን ያሳረፉትና ሀገሪቱን ለበርካታ ዓመታት በጠቅላይ ሚኒስትርነት የመሩት የፖለቲካው ጉምቱ ሰው ቢንያሚን ኔታንያሁ በዓለም አቀፍ ደረጃ ባላቸው ተጽዕኖ ይታወቃሉ። እስራኤላውያን በጀርመኑ አዶልፍ ሂትለር መሪነት የደረሰባቸውን የዘር ጭፍጨፋ ከ6 ሚሊዮን የሚበልጡ ወገኖቻቸው በፈለጡት እንጨት የተቃጠሉበትን፣ በአውሽዊትዝ ካምፕ ውስጥ በመርዝ ጋዝ፣ በአሲድና በጦር መሳሪያዎች እንደ ቅጠል የረገፉበትን የመከራ ዘመን ያረሱትም። በተጨማሪም በእስራኤል ጎረቤት ሀገር በሆኑት በሶሪያ፣ በግብጽ፣ በሊባኖስና በፍልስጤም ውስጥ በተፈጠሩት እንደ ሄዝቦላህ፣ ፋታህ፣ የፍልስጤም ነፃ አውጪ ግንባር፣ ሐማስንን የመሳሰሉ ታጣቂ ቡድኖች ሳቢያ በርካታ ይሁዳውያን በዘርና በሃይማኖት እየተመረጡ ጥቃት ደርሶባቸዋል። ብዙዎቹ ውድ ሕይወታቸውን አጥተዋል። በ1920 ዘመን በአይሁዶች ላይ የጥይት ቦምብ ጥቃቶች እንዲሁም በ1929 በ85 አይሁዳውያን ላይ ጭፍጨፋ ተካሂዷል። ከ1930 እስከ 1939 ዓመታት በተለይ በአረብና ፍልስጤም ጸረ ሴም በሆኑ ታጣቂያን ሳቢያ በርካታ እስራኤላውያን በወጡበት ቀርተዋል። እስራኤል ከዓመታት በፊት ከገጠሟት አስከፊ የመከራ ጊዜያት ተሻግራ ከሞትና ከስደት የተረፉ ልጆቿን ሰብስባ በመስራት በዓለም ሀገራት ፊት አስፈሪ ግርማ ሞገስ ያላት ሀገር መሆን ችላለች። እንደ እስራኤል ያሉት ህዝቦች ካለፈው ታሪክ መማር ችለዋልና በሰላም መኖር ከፈለክ ሁልጊዜም ለጦርነት ዝግጁ ሁን የሚለውን አባባላቸው የዘወትር ሀገር መጠበቂያ ስንቃቸው ነው። በኢኮኖሚ፣ በትምህርት፣ በሳይንስ፣ በቴክኖሎጂና በጦር ኃይል የተደራጀ ወይም ጠንካራ የሆነ ሀገር ህዝቦቹን እና ዳር ድንበሩን ከማንኛውም ጠላት ይጠብቃል። እስራኤላውያንም ይህንን በማድረግ በአንድነት ሀገራቸውን የብረት አጥር ሆነው እየጠበቁ ይገኛሉ። የእስራኤል አይሁዳውያን ህዝቦች የሺህ ዘመናት ታሪክ አላቸው። አይሁዳዊነት የራሱ ሃይማኖት፣ ባህል፣ ፍልስፍና፣ የአኗኗር ስርዓት ያለው የአይሁድ ህዝብ ነው። የይሁዲ እምነት ጥንታዊ
በአንድ አምላክ ብቻ የሚያምንና በዓለም 10ኛው ትልቁ ሃይማኖት ነው። የይሁዲ እምነት የእስራኤል ልጆች ከአምላካቸው ጋር ቃል ኪዳን የገቡበት እንደሆነ ይታመናል። እንዲሁም የአይሁድ እምነት መገለጫ የሆነው የዳዊት ኮከብ ምልክት ነው። በአይሁዳውያን ዘንድ ሃይማኖትና ሕይወት አንድና የማይነጣጠሉ ናቸው። ይህ የሕዝብ ጥንታዊ እምነትና ሃይማኖት በደማቅ ሁኔታ የሚከበር ሲሆን እነዚህ የእምነቱ በዓላት ስርዓቶችም ሮሽ ሐሰና ዮም ኪፑር ይባላሉ። በአይሁዳውያን የእምነት ስርዓት የሉናር ቀን መቁጠሪያችን የሚከተል ሲሆን ይህ ሃይማኖታዊ ክብረ በዓል ደግሞ በሚያዝያ ወር ላይ ይከበራል። በተጨማሪም በበርካታ እስራኤላውያን ዘንድ ታላቅ ቦታ የሚሰጣቸውና ሻቫዝ፣ ቡዚያ፣ ሃኑካ እና ፑሪም የተሰኙ እጅግ አስደናቂና ተወዳጅ ክብረ በዓላት ይከናወናሉ። እነዚህ ክብረ በዓላት የሚያደምቁት ነገሮች መካከል እንደ ኮሽርና ማትዛ የተሰኙ ጣፋጭ ምግቦች ሲሆኑ በእራት ዝግጅቶች ደግሞ ሻባዝና ቻላ የሚባሉ ምግቦች ተሰናድተው ይቀርባሉ። የዛሬውን በዚህ ያበቃል።